ወቅታዊ ጉዳይ ዝግጅታችን አሁን ጀምረናል። አብራችሁን ቆዩ። በዛሬው ወቅታዊ ጉዳይ ዝግጅታችን የቀይ ባህር ጉዳይን እናነሳለን። በብልጽግና አካባቢ ያው የተጀመረ ያለው የጦርነት ድባብ በሚመስል ስለሱ ጉዳይ ያጠናቀርናላችሁ መረጃ አለን። ፕሬዝዳንቱ ለጠቅላይ ሚኒስትሩ ያልነገሯቸው መልእክት አለ። እዚህ አሜሪካ መተው ኒውዮርክ የተባበሩት መንግስታት ስብሰባ በተሳተፉበት ወቅት ከአሜሪካ ባለስልጣናት የተነገራቸው መልእክት ለጠቅላይ ሚኒስትሩ ያላደረሱት መልእክት አለ የተባለ ነው። ስለዚህ ጉዳይ እነግራችኋለን ተመልካቾች። ከዲፕሎማቲክ ኮሚኒቲ ያገኘ ነው። እንግዲህ ህወሓት ሞቷል ብሏል። ዛሬ ስብረት የሚባለው ያው የጌታቸው ፓርቲ የሚባለው በተለምዶ የህወሓት ፍንካች የሚባለው ህወሓት ሞቷል ብሎ ዛሬ አናውንስ አድርጓል። በመስረታ በዓሉ አዲስ አበባ በነበረው ትግራይ ቤዝ ያደረኩ ፖለቲካ ፓርቲ ነኝ ግን ትግራይ ውስጥ ማድረግ ስላልቻልኩኝ በጣም ፖለቲካው ከባድ ስለሆነ አዲስ አበባ ለማድረግ ተገድጃለሁ። ሌላ ጊዜ ሲመቸኝ ትግራይ በድጋሚ ሌላ ጊዜ ኮንፈረንስ አካሄዳለሁ ብሏል። ህወሓት በበኩሉ ከግዚያዊ መስተዳድር ፕሬዝዳንት ታደሰ ወረደ ማይጨው ዞባ ደቡባዊ ዞን የራያ አካባቢ ደማቅ የሆነ ኮንፈረንስ አካሄዷል። ከሁሉም የደቡባዊ ዞን አመራሮች ያይምን ህዝብና ፖለቲካዊና ህብረተሰብ ተወካዮች ደመቅ ያለ ኮንፈረንስ ተደርጓል። ገጥጥሞሽ ነው፣ ሆን ብሎ አንደኛውን ለመረበሽ ነው። ሶሻል ሚዲያ ላይ ዛሬም አንዳንዶቹ አሴስ ሲሰጡበት የነበረ ነው። የኢትዮጵያ መከላከያ ሰራዊት ከፍተኛ መኮንኖች አሰብ ከኢትዮጵያ ነጥሎ ለኤርትራ የሰጠው ህወሓት አንቀጽ 39 ተጠቅሞ መገንጠል ስለሚፈልግ ለወደፊቱ አስቦ ሲገነጠል አሰብ የኔ ይሆናል ብሎ አስቦ ነው ከኢትዮጵያ ነጥሎ ለኤርትራ የሰጠው የሚሉ ከፍተኛ መኮንኖች የተገኙበት ውይይት ተደርጓል። ጥናታዊ ጽሑፍ ቀርቧል። ይሄን በተመለከተ ማለት ነው። ህወሓት መቼም ለኢትዮጵያ አስቦ አያውቅም፣ ለኢትዮጵያ አስተዳድራለሁ ብሎ አስቦ አያውቅም የሚሉ መኮንኖች ተፈጥሯል። ስለዚህ ጉዳይ ነግራችኋለን። አሰብ ቤት በኩል ነው የኢትዮጵያ መከላከያ ሰራዊት ከፍተኛ ኦፊሰር የሚባል የጂፒኤስ ትምህርት ሳይማር ቤት በኩል አቅጣጫ የአሰብ አቅጣጫ እንኳን የማያውቅ ከፍተኛ መኮንን ብሎ እዚህ ማዕረግ አስቀምጦ ነው ይሄን ሁሉ የሚተነትነው። ወደ ዳባት አካባቢ አንድ ክፍለ ጦር መከላከያ ተደምስሶበታል። ዛሬ ወረና ብሊስ ሞርሞን በተለያዩ አካባቢዎች ውጊያ ያካሄደ ነው። ስለዚህ ጉዳይም የደረሱ መረጃዎች አሉ። አብራችሁን ቆዩ። ዩቲዩብ ላይ ያላችሁ ሼር አድርጉት፣ ለፕሮግራሙ ሌሎች እንዲዳረስ ሼር አድርጉት። በተለያየ ፕላትፎርም በትዊተር በፌስቡክ ላይ ፌስቡክ እንትን ላይ ያላችሁ ሼር አድርጉት። ሰብስክራይብ ካላደረጋችሁ ይሄን ቻናል ሰብስክራይብ በማድረግ ጆይን አድርጉ። ይሄ የሁላችሁ ሚዲያ ነው። ተረፈ ሚዲያውን ደግፉ። የዚህ ሚዲያ ደጋፊዎች በዜል ካሻብ ቁጥራለ የዛራ ሚዲያ ሳትላይት የተለያዩ የስቱዲዮ ወጪዎችን ቢሸፍነው ሰራተኛ ወጪዎችን ቢሸፍነው በእናንተ ነው። ስለዚህ ይሄ ሚዲያ ደጋፊዎች ሚዲያውን ደግፉ ማለት ወዳለ መጀመሪያ